ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል የአክብሮ ሰላምታችንን እናቀርባለን። የዕለቱን ዜናዎች ይዤ መጥቻለሁ። ዘመነ መኮንን ነኝ። የአብይ አህመድ አገዛዝ በራሱ የሚሊሻ ታጣቂዎች ላይ የድሮን ጥቃት መፈጸሙ ተገለጸ። ከ65 በላይ የአገዛዙ የሚሊሻ አባላት በድሮን ጥቃቱ መገደላቸው ታውቋል። ሐሙስ ጠዋት በበለሳና በዋሃ-ግምራ ዞን አዋሳኝ አካባቢ ሳህላ ወረዳ ሰየም ድልድይ በተባለ ቦታ ላይ የሚንቀሳቀሱ የብልጽግና የሚሊሻ ሰራዊት አባላት ከሌሎች 40 ሰላማዊ ዜጎች ጋር በድሮን ጥቃት መገደላቸውን በማረጋገጥ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ያደረሰን መረጃ ያመለክታል። በዛሬው ጥቃት 65ቱን የብልጽግና ሚሊሻዎችን ጨምሮ 105 ሰዎች በድሮን ጥቃት የተገደሉበት ክስተት እስከ አሁን ከፍተኛ ቁጥር ያለው ሰው በድሮን ጥቃት ሕይወታቸውን በማጣት የመጀመሪያው እንደሆነ ነው ለማወቅ የተቻለው። አገዛዙ ለራሱ ታጣቂዎችም ርህራሄ እንደሌለው ባመለከተው በዛሬው የድሮን ጥቃት ከ40 በላይ ሰላማዊ ዜጎችም አንድ ላይ መገደላቸው የተረጋጋ ያገጠ ሲሆን የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ሰሞኑን በተለያዩ አካባቢዎች ለፈጸመው እና ከፍተኛ ኪሳራ ላደረሰበት ጥቃት የተወሰደ የበቀል እርምጃ እንደሆነ ነው ከእዙ ሕዝብ ግንኙነት የደረሰን መረጃ የሚያመለክተው። አገዛዙ የራሱን ሚሊሻዎች በድሮን ጥቃት ለመግደል የወሰነበት ምክንያት በትክክል ያልታወቀ ሲሆን በስህተት ነው ለማለት የሚያስችል አይደለም ሲል የበላይ ዘለቀ እዝ ሕዝብ ግንኙነት ኃላፊ ዮሐንስ ንጉሱ ለአንከር ሚዲያ ገልጸዋል። ይህ በእንዲህ እንዳለ በተለያዩ የአማራ አካባቢዎች የሚካሄደው የህልውና ተጋድሎ ተጠናክሮ እየተካሄደ ነው። በወሎ ቀጠና ሰሞኑን በተደረጉ ውጊያዎች በርካታ የአገዛዙ ወታደሮች የተማረኩ ሲሆን ቁልፍ የሆኑ ቦታዎችም በፋኖ ቁጥጥር ስር መግባታቸው ተመልክተዋል። በአብይ አህመድ ሐሳብ አፍላኪነትና የበላይ ተቆጣጣሪነት የተጀመረው እና የአማራን ሕዝብ አንድነትን ለማዳከም ታልሞ እየተካሄደ ያለው ጎንደርን እነ ሙሽራት መርሃ ግብር የጥምቀትን በዓል ምክንያት በማድረግ በ100 ሚሊዮን ብር ወጪ ከፍተኛ በሆነ ድግስ እየተከናወነ መሆኑ ታወቀ። ከ50 በላይ ጋዜጠኞች፣ ቲክቶከሮች፣ የፊልም ባለሙያዎች፣ አርቲስቶችና ጸሐፊዎች ከፍተኛ ገንዘብ ተከፍሏቸው ለ10 ቀናት ጎንደር ከተማ መግባታቸውንም ያገኘነው መረጃ ያመለክታል። በአብይ አህመድ የታከደውና ባለቤቱ ወይዘሮ ዝናሽ ታያት ጨምሮ ፕሬዝዳንት ታዬ አጽቀሥላሴ፣ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር፣ የኢንዱስትሪ ሚኒስትሩ መላኩ አለበል እንዲሁም የጎንደር ከተማ ከንቲባ አቶ ቻላቸው በአስተባባሪነት የሚመሩት ጎንደርን እንሞሽራት ፕሮጀክት ዋነኛ ተልዕኮ የአማራውን ሕዝብ በብልጽግናው አገዛዝ ላይ የጀመረውን ትግል ማዳከም፣ ለኦሮሚያ ብልግና የሥልጣን ስጋት እንዳይሆን ማድረግ መሆኑን አንከር ሚዲያ ባገኘው መረጃ ላይ ተመልክቷል። ጎንደርን እንሞሽራት ፕሮጀክት ብልጽግና በአማራ ክልል ያጣው ተቀባይነት እንዲሁም እየተዳከመ የመጣው ፖለቲካዊና ወታደራዊ ቁጥጥር መልሶ ለማግኘት የታሰበ ሲሆን ለዚህም ጎንደርን ነጥሎ የማልማትና ከሌላው የአማራ ሕዝብ ጋር ቅራኔ ውስጥ መክተት የጎንደርን እንሞሽራት መርሃ ግብር ዋነኛ ተልዕኮ እንደሆነም ታውቋል። የፋኖ ትግል በተቀጣጠለበትና በርካታ ወረዳዎች ከአገዛዙ ነፃ በተደረጉበት በዚህን ወቅት ክልሉ ሰላም ነው፣ አሁንም ብልጽግና እያስተዳደረው ነው የሚል መልእክት ለማስተላለፍ ታቅዶ የጥምቀት በዓልን በማስተካከት መጠነ ሰፊ የገታ ግንባታ እንቅስቃሴዎች ከትናንት ጀምሮ በመካሄድ ላይ መሆናቸው ተመልክተዋል። የጎንደር ከተማ በከፍተኛ የሰላም እጦት እየታመሰ የሀገር ሽማግሌዎች ወደ ጎንደር እንዲሄዱም ተደርጓል። እናቷ ጎንደር ለተሰኘው የሙዚቃ ኮንሰርት ከ20 ሚሊዮን ብር በላይ የተመደበ ሲሆን ድምፃዊ አስቻለው ፈጠነ፣ ድምፃዊ መስፍን በቀለና ሌሎች 3 ድምፃውያን የሙዚቃ ስራዎቻቸውን እንዲያቀርቡ ፕሮግራም ተይዞላቸዋል። ይህንን የሙዚቃ ድግስና የጎዳና ላይ ትር የፊልም ባለሙያው ሰው መሆን ይስማው ከባለቤቱ ጋር እንዲሁም ትዕግስት ሲሳይ ከተባለች አርቲስት ጋር በመሆን እያስተባበሩት እንዳለም ተገልጿል። ሌላው የአጼዎች አዋርድ በሚል የተዘጋጀ የሽልማት ፕሮግራም ሲሆን በርካታ ሰዎች ለሽልማቱ ቢታጩም ብዙዎች ፈቃደኛ ሆነው ወደ ጎንደር እንዳልገቡ ነው የተገኘው መረጃ የሚያረጋግጠው። ለአጼዎቹ አዋርድ ከታጩትና ከተጠየቁት መሃል ፕሮፌሰር ኃይሌ ገሪማ አንዱ ሲሆኑ ፈቃደኛ ባለመሆን መቅረታቸው ተመልክቷል። ጎንደርን እንሞሽራት ፕሮጀክት አካል ለሆነው የሰሞኑ የጥምቀት በዓል ድስ የአብይ አህመድ አገዛዝ ልዩ ጥበቃ እንዲደረግ በማዘዝ በድሮን በሄሊኮፕተርና በጦር አውሮፕላኖች የታገዘና በ10 ሺዎች የሚቆጠሩ ወታደሮች ጎንደር ገብተው ከፍተኛ ቁጥጥር እያደረጉ እንዳለም በደረሰን መረጃ ላይ ተመልክቷል። በይፋ ብሔራዊ በዓል ተገለጸ ወታደራዊ እዝ ስር እንደሚገኝ ተገልጿል።
በሌተናል ጀነራል ተስፋዬ ቸኮል የሚመራው ወታደራዊ እዝ ካለፈው ሳምንት ጀምሮ ክልሉን መቆጣጠሩን ያገኘነው መረጃ ያመለክታል። ይህን በተመለከተም የመከላከያ ምክትል ኤታማዦር ሹም ጀነራል አበባው ታደሰ ለአፋር ክልል የጸጥታና ደህንነት አመራሮች ትዕዛዝና መመሪያ ማስተላለፋቸው ተመልክቷል። አፋር ክልል በሁለት ምክንያቶች በወታደራዊ እዝ ስር መውደቁን የሚገልጹት የአንከር ሚዲያ ምንጮች፣ አንደኛው ክልሉ ከዕለት ወደ ዕለት ስርዓት አልበኝነት እየተስፋፋበት መምጣቱ ሆነን የባለስልጣናት ከፍተኛ የሙስና ተግባር የክልሉ መምህራንና የጤና ባለሙያዎች ደሞዝ ካለመከፈል ጋር ተያይዞ አመጽ ሊቀሰቀሱ ይችላሉ የሚለው ስጋት ማየሉ ሲሆን፣ ሁለተኛው ደግሞ የአብይ አህመድ አገዛዝ የሰብን ወደብ በጦርነት ለመያዝ ላለው ፍላጎቱ ማስፈጸሚያ እንደ አንድ የጦር ቀጠና ሊከልለው በማቀዱ እንደሆነ ለማወቅ ተችሏል። የአፋር ብሔራዊ አንድነት ግንባር ወጉሙ የተሰኘው ታጣቂ ቡድንም ከጊዜ ወደ ጊዜ ኃይሉን በማጠናከር በተለይም ከኤርትራ በሚያዋስኑ የአፋር አካባቢዎች ወታደራዊ እንቅስቃሴ መጀመሩ ለአብይ አህመድ አገዛዝ ከፍተኛ ስጋት መፍጠሩና ወታደራዊ እዝ ለማቋቋም ውሳኔ ላይ እንዲደርስ ማድረጉም ተመልክቷል። ከቅርብ ጊዜ ወዲህም የአፋር ክልል ባለስልጣናት አገዛዙን እየካዱ መጥፋታቸውንና ታጣቂ ኃይሎችን መቀላቀላቸውን ያሰጋው የአብይ አህመድ አገዛዝ ክልሉን በመከላከያ ቁጥጥርና እዝ ስር ለማድረግ እንዲወስን እንዳደረገው ነው ለማወቅ የተቻለው። ሌተናል ጀነራል ተስፋዬ ቸኮል በአሁኑ ጊዜ የክልሉን አጠቃላይ የጸጥታ ሁኔታ የሚቆጣጠረው የመከላከያ መዋቅርን እየመሩ መሆናቸው ተገልጿል። ለአብይ አህመድና ሽመልስ አብዲሳ ተልዕኮ አስፈጻሚ በመሆን የሚወከሱት የክልሉ ፕሬዝዳንት አቶ አወል አርባ በከፍተኛ የዘረፋ ተግባር ውስጥ እንደተሰማሩ፣ በሕክምና ሰበብ በየጊዜው ወደ ውጭ ሀገራት እንደሚሄዱና ሰሞኑንም ወደ ዱባይ፣ ቱርክ፣ ታይላንድ፣ ሳውዲ አረቢያ እንደሚጓዙ ነው በደረሰን መረጃ ላይ ተመልክቷል። የኢትዮጵያ የኢኮኖሚ ማሻሻያ ፖሊሲ አደጋ ውስጥ መግባቱን የዓለም ባንክ አስታወቀ። ባንኩ ትላንት ባወጣው ሪፖርት ከአንድ ዓመት በፊት ተግባራዊ መሆን የጀመረው የማክሮ ማሻሻያ ፖሊሲ አሁን አጣብቂኝ ውስጥ ገብቷል፣ ትልቅ አደጋም ተጋርጦበታል ሲል ገልጿል። የዓለም ኢኮኖሚን በተመለከተ ያሉ ሁኔታዎችን በተነተነበት የ26 ጣር ወር ሪፖርቱ የዓለም ባንክ የኢትዮጵያ ኢኮኖሚ ከውጭ እርዳታ መድረግና በሌሎች ምክንያቶች የተነሳ ክፉኛ አደጋ ውስጥ ይገባል ብለዋል። የባንኩን ሪፖርት በተመለከተ አንከር ሚዲያ ያነጋገረው የኢኮኖሚ ባለሙያ ዶክተር ዮናስ ብሩ የአብይ አህመድን አገዛዝ እጅ ጠምዘው የኢኮኖሚ ማሻሻያ ፖሊሲውን ተግባራዊ እንዲሆን ካደረጉ በኋላ ውጤት አለማምጣቱን ተከትሎ እጃቸውን በመሰብሰብ ከደሙ ንጹህ ነኝ ለማለት ያወጡት ሪፖርት ነው ሲሉ አጣልተውታል። ትላንት የወጣው የዓለም ባንክ ሪፖርት የኢኮኖሚ ማሻሻያውን መክሸፉን፣ ሀገሪቱ በከባድ የኢኮኖሚ ቀውስ ውስጥ እንደምትገኝ፣ ለዚህ ግን የዓለም አቀፍ የኢኮኖሚ መከዛከስ ተጽዕኖ እንደሆነ ሰበብ አድርገው መግለጻቸው ጥፋቱ ተጠያቂ አይደለንም ለማለት እንደሆነ ነው ዶክተር ዮናስ ብሩ የሚናገሩት። በሐምሌ ወር 2024 ተግባራዊ የተደረገው የማክሮ ኢኮኖሚ ማሻሻያ ፖሊሲ ከፍተኛ የኢኮኖሚ ቀውስ እንዲፈጠር ከማድረጉም በላይ የኢትዮጵያን ብር የመግዛት አቅምን ከ300% በላይ እንዲወድቅ አድርጎት ብሉምበርግ እንደዘገበው የኢትዮጵያ ብር በዓለም ደካማ ከሆኑ 3 የገንዘብ ኖቶች አንዱ መሆኑ ተረጋግጧል። የኢኮኖሚ ማሻሻያው የኢትዮጵያን ምጣኔ ሀብት በእጥፍ ወደ ታች እንዲዳከም በአጠቃላይም የኢትዮጵያን ለከፍተኛ አደጋ የዳረገ መሆኑን የኢኮኖሚ ባለሙያዎች ይገልጻሉ። በቅርቡ በወጣ አንድ የመንግስታቱ ድርጅት ሪፖርት በ2026 ኢትዮጵያን ለቀውስ የሚዳርጉ ምክንያቶች አንዱ የፋይናንስ እጥረት እንደሚሆን መግለጹ የሚታወስ ነው። በመጨረሻም የህዝብ ተወካዮች ምክር ቤት አባልና የአብይ አህመድ አማካሪ እዚህ ዋሽንግተን ዲሲ በሆቴል ውስጥ ህይወታቸው አልፎ መገኘታቸው ተገልጿል። የተለያዩ የብልጽግና ባለስልጣናት በሚገኙበት የሉካን ቡድን ውስጥ ተካተው አብረው እዚህ አሜሪካ መልካም ባለፈው ቅዳሜ የመጡት የምክር ቤት አባሉ ዶክተር እለታ ተስፋዬ ጁሌ ዋሽንግተን ዲሲ አጠገብ ክሪስታል ሲቲ በሚገኝ አንድ ሆቴል ውስጥ ነው ሞተው የተገኙት። ዶክተር እለታም የደምቢዶሎ ዩኒቨርሲቲ ፕሬዝዳንት እንደነበሩ፣ በወቅቱ በታጣቂዎች በርካታ አመራሮች ሲገደሉ እሳቸው ተርፈው አዲስ አበባም ጠቅልለው የገቡ 300 ሚሊዮን ብር በላይ በተፈጸመ የሙስና ወንጀል ተጠርጥረው ሊከሰሱ ሲሉ በአብይ አህመድ ውሳኔ ከእስር ያመለጡ የሳይንስና ቴክኖሎጂ ሚኒስትር ዴታ ሆነው ያገለገሉ፣ በሞት እስካረፉበት ጊዜ ድረስም በህዝብ ተወካዮች ምክር ቤት የኦሮሚያ ብልጽግና ተወካይ የፓርላማ አባል የሆኑ እንዲሁም ከቴክኖሎጂ ጋር በተያያዘ የአብይ አህመድ አማካሪ በመሆን ሲያገለግሉ እንደነበረ ነው ያገኘነው መረጃ የሚያመለክተው። ዶክተር እለታ ተስፋዬም የአሜሪካ ጉዟቸው 3ኛ ዲግሪያቸውን ከመቀበል ጋር በተያያዘ እንደሚገለጽ መረጃ ቢወጣም አንከር ሚዲያ ባገኘው መረጃ ዶክተር ተስፋዬም ወደ አሜሪካ የመጡት ከመንግስት ከፍተኛ ባለስልጣናት ጋር ነው። ዶክተር እለታ ተስፋዬም ከሉካን ቡድኑ ጋር አብረው ውለው በሰላም ካረፉበት ሆቴል መግባታቸውና ጧት ላይ ግን በህይወት አለመኖራቸው መታወቁን የአርሊንግተን ፖሊስ ጉዳዩን እያጣራው እንደሆነም ባገኘነው መረጃ ላይ ተመልክቷል። ዘግይቶ በደረሰን ዜና ደግሞ ዶክተር እለታ ተስፋዬም አስቀሪያቸው ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ አማካኝነት መውሰዱንና በሚቀጥሉት ቀናት ወደ ሀገር ቤት እንደሚላክ ታውቋል። የሞታቸው መንስኤ ግን በፖሊስም ሆነ በኤምባሲው በይፋ የተገለጸ ነገር የለም።